አለ ተብሎ እዛ ላይ አፑ ራሱ እንትን የሚሰጥ አለ። እንደገና ምንድነው 991 እስቲ ቆይ ጽፌው ነበር 991 ቁጥር ኢትዮጵያ አለ 991 ደውለው ሪፖርት ማድረግ ይችላሉ። 991 የፖሊስ 991 ደውለው ይሄንን ሪፖርት ለፌደራል ፖሊስ ሪፖርት ማድረግ ይችላሉ። እና እዛ ፎርሙ ላይ ደግሞ ዳውንሎድ ታደርጉና አዲስ አበባ ማን የትም አካባቢ ያላችሁ ፌደራል ፖሊስ ሲል አጠቃላይ የኢትዮጵያ ፌደራል ፖሊስ ማለት ነው። እዛ ላይ ምን ታደርጋላችሁ? ዳውንሎድ ታደርጉና ይሄ ግለሰብ 6 ሰው ቤተሰብ ይሄን ያህል ግለሰብ አጥፍቶ የጠፋ ስለሆነ የእህትሽን ስልክ ቁጥር እዛ ላይ ፎርሙ ስለሚጠይቅ ፎርሙ ላይ የእሷን ምስክርነት ቁጥር እዛ ላይ ምክንያቱም ኮንታክት ያደርጓታል። እሺ ይደውሉላታል። የእሷን እሰጣለሁ እኔ የእሱን ጠፍቶብኛል። የእሱን ቁጥር አፈላልጊ ነው ግድ የለም አፈላልጊ። እሱ የሚጠቀምበትን ቁጥር አፈላልጊና በሎኬሽን መያዝ ይቻላል። የት እንዳለ ይታወቃል አሉ በሎኬሽን። ስልኩን ይዘዋል እንዴ ጥለዋል እንጂ መቼ እኔ አልፈላልጋለሁ ችግር የለም። እሺ ጠይቃለሁ ማለት እሱ መግደሉን ካመነ አይታ ተነቅ እንዴ ያኔ ለጊዜው እኮ ቤት እና ለጊዜውማ ሄደው እንትኑ ፋኖቹ ናቸው ሊያጠፋው ይችላል እንጂ ይኸውልሽ እነዛ አካባቢ ያለው ሌላ ህግ ደረጃ አለ። ስድስት ሰው የገደለ ሰው ውስጡ ስልኩንና በሱ ስም የተመዘገበ ስልክ ይዛል ያልከኝ ነው እንዴ? አላልያዘም ጭራሽ ሰራም። እኔ አሁን እኮ የምለው መረጃ ይዤ የመጣሁትን ነው። አንደኛ መረጃውን ጠይቄ የመጣሁበትን መንገድ እንዴት አድርጎ ይሄን ሰው መያዝ ይቻላል የተባለውን አማራጭ ነው የሰጡኝ። 1 ስልክ ቁጥር አሉ፣ 2 991 መደወል፣ 3 አፕ አለ። ከዛ ለሁሉም ፖሊስ በኢትዮጵያ ያሉት ፖሊስ በሙሉ ይሰራጫል። ፎቶውን በፎቶ እንደሆነ ነው እንጂ ቁጥሩን ኔት እንዳመጣው ነው። አማራጭ ነው ማለት በአፕ በሎኬሽን ለመያዝ ነው። ዛሬ አብርቶ አጥፍቶት ነገ ሊያበራው ይችላል። አንድ ጊዜ ጃጓር አንድ ጊዜ ሰውየው እንዴት እንደሚያዝ ልንገራችሁ በጥቅሉ ማለት ነው። በፌደራል በምንም ሳይሆን በአሁኑ ሰዓት የኢትዮጵያ ሰው ሁሉም ሚዲያ ይከታተላል። ልክ እንደዚህ እንደመብረቁ በትላልቅ ፌሚሶች ቤት ፎቶ በቃ ስለሱ መወራት አለበት ከተሰራጨ ማለት ነው። እንዴ ሰው እኮ ምድር ላይ ነው መኖር ያዘው ይያዛል። የትም ይሁን በኢትዮጵያ ምድር ላይ ቀርቶ ማለት ነው በውጭም ቢወጣ ማለት ነው ሁሉም ሚዲያ ስለሚጠቀም ይያዛል። መሰራጨት አለበት። ይሄ ከባድ ነገር ነው። 6 ቤተሰብ መጨረስ ጎበስ እንደ ቀላል አታዩት። እሱን ነው እኮ የምላችሁ። አሁን እኮ ይሄን ለማድረግ የውልድ ህግ አካልም ያስፈልጋል እኮ ሰውየውን ይዞ አግኝቶ ጃጓርዬ አሁን የምትሰጠው መረጃ እኮ ታዲያ እዚህ ምናልባት ያው ታውቋል። አሁን እኮ ይሄ አፑን ምንም ማድረግ አይችልም እኮ እሱ አፑን አድርጎ ይሄ ሰውዬ ወንጀል የሰራውን ነገር ፎርሙላ ሞልቶ የልጅቷንም ቁጥር አስቀምጦ እዛ ህግ ተከታትሎ ከሷ ኢንፎርሜሽን ደውለው ይጠይቋታል። አንዳንድ ነገሮች ከሷ ወስደው ፌደራል ፖሊስ ማለት ፖሊስ የሌለበት ሀገር የለም። እንደገና እንዳልኳችሁ ይሄ ሚዲያ ወሳኝ ነው። ኦፍ ኮርስ ይሄ ሚዲያው ያየው ሰው በቅርብ ያገኘው ሰው ምን አድርጋለሁ ብሎ ሊያስብ ይችላል። በቅርብ ላለው ተከታትሎ ሊያመለክት ይችላል። በቅርብ ላለው ሰውየው ገዳይ ከሆነ አሁንም ገሎ ነው የሚሄደው። ግን አትሊስት የሆነ ኢንፎርሜሽን ካለው ለህግ አካል ሁሉም ሰው የተሰራጨ ፎቶ የደረሳቸው ከሆነ ይሄን ሰውዬ በቀላሉ ለመያዝ ለመቆጣጠር ይቻላል ማለት ነው። አሁን እኮ ዛሬ ለጊዜው ነው የሚሰወረው እኮ እሱ እኮ ተመልሶ እኮ ይመጣል እኮ። ይሄን አትጠራጠሩ። ማንንም አያቀኝም ብሎ ተመልሶ ነው የሚመጣው። ይመጣል፣ ታዩታላችሁ። መንገድ ላይ ነው የምላችሁ፣ የትም አይሄድም። ይመጣል ከአረሳሳ በኋላ ከ3 ወርም ከ4 ወርም በኋላ ተመልሶ ይመጣል። ግን ፎቶ ከተሰራጨ እንደዚሁ ሚዲያ እንዳሳየ ነው